እንዴት ናችሁ? እግዚአብሔር ይባረክ። እንግዲህ በጣም ደስ ብሎናል ዛሬ በመካከላችን ስለተገኛችሁ። አስቀድመን ሁላችሁንም እንኳን ደህና መጣችሁ እንላለን። በዋናነት የዛሬው የፕሮግራማችን ዓላማ ለትውልድ የሚተላለፍ ነገር ለቤተክርስቲያናት፣ ለአብያተ ክርስቲያናት፣ ለካውንስሉም፣ ለአጥቢያ መሪዎችም እኛው ራሳችን ሄደን የምናደርሳቸው በሰነድ መልክ አዋቅረን የምንሰጣቸው ነገር ማዘጋጀት አለብን። ቀርጸን የምናስተላልፈው ነገር ማዘጋጀት አለብን በሚል ወንጌል በከተማ በሚል ርዕስ ላይ እንዲህ አይነት የውይይት መድረክ ነው ያዘጋጀነው። ጥናቶች እንደሚያሳዩት ዓለማችን በከፍተኛ ፍጥነት ወደ ከተሜነት እየተለወጠች ትገኛለች። የዓለማችን የከተሜነት የለውጥ ደረጃ በዘመናት ከፋፍሎ በመቶኛ የሚያሳይ መረጃ የያዘውን የፓትሪክ ጆንሰን ጽሑፍ እንደሚከተለው ያስቀምጥልናል። ከተሜነት እንደ አውሮፓ አቆጣጠር በ1800 4% ብቻ የነበረ ሲሆን በ1900 14%፣ በ2000 50%፣ በ2100 90% ከተሜነት እንደሚሆን ያመለክታል። የዓለም ባንክ መረጃ ደግሞ በአሁኑ ወቅት በዓለም ላይ 4.4 ቢሊዮን ወይም 56 በመቶ የሚሆነው ሕዝብ የሚኖረው በከተሞች እንደሆነ ይጠቁማል። ጥናቶች እንደሚያሳዩት በዚህ አካሄድ በ2050 ዓ.ም 70% የሚሆነው ሕዝብ የሚኖረው በከተማ እንደሚሆን ይገመታል። የተባበሩት መንግስታት የኢኮኖሚና የማህበራዊ ጉዳይ መምሪያ እንደ አውሮፓ አቆጣጠር በ2014 ዓ.ም ያወጣው ጥናት እንደሚያሳየው በዓለማችን በገጠር ከሚኖሩ ህዝቦች በከተማ የሚኖሩ ህዝቦች 50 በመቶ እንደሚሆኑ ያመለክታል። ይህም በ2050 እስከ 75 በመቶ ከፍ እንደሚል ይተነብያል። ወደ አህጉራችን አፍሪካ ስንመጣ አፍሪካ ከተሞች በፍጥነት እየተስፋፋባቸው ካሉ አህጉራት አንዷ ስትሆን በመጪው ዘመን ትልቁን የከተሜነት ሽግግር ትመራለች ተብሎ አፍሪካ ትጠበቃለች። በአፍሪካ የከተሞች እድገት መስፋፋት ከሚታይባቸው ሀገራት መካከል ኢትዮጵያ አንዷ መሆኗን በ2017 የወጣው የዓለም ባንክ ጥናት ያሳየናል። ጥንታዊቷ ሀገራችን ኢትዮጵያ ከዘርፈ ብዙ ፈተናዎችና ተግዳሮቶች ጋር በከፍተኛ ፍጥነት እየሄደችበት ያለው የለውጥና የታድሶ ጉዞ የከተሞችን መስፋፋት ከማሳየት አላገዳትም። እንደ ኢትዮጵያ ማዕከላዊ ስታቲስቲክስ ኤጀንሲ መረጃ መሰረት በከተማ የሚኖረው የኢትዮጵያ ሕዝብ በ3 እጥፍ በመጨመር በ2037 ዓ.ም ወደ 42.3 ሚሊዮን እንደሚያድግ የሚተነብይ ሲሆን ይህም በዓመት 3.8% የሚያድግ እንደሆነ ያሳያል። የኢትዮጵያ የከተሜነት ግምገማ ደግሞ ዓመታዊ እድገቱ 5.4% መሆኑን ይጠቁማል። ይህም ኢትዮጵያ በከተሜነት እድገት በአፍሪካም ሆነ በዓለም ደረጃ በፍጥነት እያደጉ ካሉ ሀገራት አንዷ እንደሚያደርጋት የቀድሞ የሥራና ከተማ ልማት ሚኒስቴር በ2007 ያወጣው ጥናት ያመለክታል። የሀገራችን የከተሞችና የከተሜነት እድገት ተስፋ ከሚሰንቁ ነባራዊ እውነታዎች አንዳንዶቹን ለመጥቀስ ያክል በብዙ መስዋዕትነት $5 ቢሊዮን እየገነባቸው ያለው የ6 ጊጋዋት የሚያመነጨው የህዳሴ ግድብ፣ የአፍሪካ ህብረት መቀመጫነቷ፣ እየተገነቡ ያሉ ግዙፍ ተቋሞችና መሰረተ ልማቶች፣ የከተሜነት መስፋፋት በኢትዮጵያ እየፈጠነ መሆኑን ያመለክታል። የኢትዮጵያ ከተሞችና ወንጌል በዓለም አቀፍ ደረጃ በወንጌል ካልተደረሱ 110 ከተሞች አንዷ አዲስ አበባ መሆኑን ጥናቶች ይጠቁማሉ። በህዝብ ብዛቷ ከዓለም 11ኛና ከአፍሪካ 2ኛ የሆነችው ሀገራችን ኢትዮጵያ አብዛኛው ከተሞቿ በወንጌል እንዳልተደረሱ በ2022 በ11 ከተሞች ላይ ሌት ሚኒስትሪ ኢትዮጵያ ያወጣው ጥናት በግልጽ ያሳየናል። ጥናቱም እንደሚከተለው እናቀርበዋለን። በአዲስ አበባ የወንጌላውያን ቁጥር 6% ብቻ ሲሆን በአዳማ ናዝሬት 11%፣ በባህር ዳር 2%፣ በሐረር 3.5%፣ ጅማ 10%፣ ድሬዳዋ 5.3%፣ ደሴ 0.4%፣ ሻሸመኔ 7.2%፣ ነቀምት 65%፣ ጋምቤላ 71%። ከ150 ሺህ የህዝብ ብዛት የወንጌላውያን ቁጥር በጋምቤላ 71% ነው የሚለን። ሐዋሳ 59% መሆኑን የሌት ሚኒስትሪ ጥናት
ያሳየናል። ሁላችንም እንደምናውቀው ወንጌል በገጠር በሚል ተልእኮና የአብዛኛው የሚሽነሪዎች ጉዞ ወደ ገጠር ስለነበረ አብዛኛው የኢትዮጵያ ከተሞች በወንጌል አለመደረሳቸው ግልጽ ነው። ስለሆነም ወንጌል በከተማ በሚል ርዕሰ ጉዳይ የምናዘጋጀው ይህ የውይይት መድረክ በቂ ጥናት፣ ምርምርና ጥልቅ መጽሐፍ ቅዱሳዊ መረዳት ያላቸውን ሰዎች ያካተተ የውይይት መድረክ ከመሆኑ የተነሳ በውጤቱም ቤተ ክርስቲያን የተሻለ የወንጌል መምህርና ደቀ መዝሙር የማድረግ ተልእኮዋን የሚያሳድግ በርካታ መርሆችን እንደምትቀበል ጥርጥር የለውም። የውይይቱ ዓላማ፣ አንደኛ፣ ቅዱሳንንና የቤተ ክርስቲያን መሪዎችን ስለ ከተማ ትክክለኛ ትርጉምና የከተማን ምንነት ዕውቀት መስጠት። ሁለተኛ፣ ከተማ ለወንጌል ያለውን መጽሐፍ ቅዱሳዊ ፋይዳ ማሳወቅ። ሦስተኛ፣ ወንጌል በሀገራችን ከተሞች ያለውን አናሳ እንቅስቃሴ ማሳየት። አራተኛ፣ ቤተ ክርስቲያንን ለከተማ ወንጌል ማዘጋጀት። አምስተኛ፣ ከተማን መድረስ ሀገርን በፍጥነት ለመድረስ ያለውን ሚና ማሳየት። ስድስተኛ፣ ከከተማ እድገት ጋር ተያይዞ የሚመጡ የቤተ ክርስቲያን ተግዳሮቶችን ማሳወቅና ቤተ ክርስቲያንን ለመፍትሄ ማዘጋጀት። ሰባተኛ፣ ወንጌል በሀገራችን ከተሞች ውጤታማ ያልሆነበትን ምክንያቶችን መፈተሽ። ስምንተኛ፣ ከከተሞች እድገት ጋር ተያይዞ ቤተ ክርስቲያን ሊኖራት የሚገባውን ተቋማዊ ቁመና ማሳወቅ። ዘጠነኛ፣ ውጤታማ የከተማ የወንጌል አካሄዶችን መጠቆም። አስረኛ፣ ከተማ ተኮር የወንጌል እንቅስቃሴ መፍጠር የውይይቱ ዓላማ ነው። አስቀድመን ያው ቅድም እንዳልኳችሁ በድጋሚ እንኳን ደህና መጣችሁ እንላችኋለን። በአንጾኪያ ሙቭመንት ይሄ የመጀመሪያው ፓናል ዲስከሽን ነው። ከዚህ በኋላ የተለያዩ ርዕሶች ላይ እንዲህ አይነት የውይይት መድረኮች እናደርጋለን። አብረን እንወያያለን። ለቤተ ክርስቲያን፣ ለሀገራችን፣ በተለይም ደግሞ ለያዝነው ለወንጌል እንቅስቃሴ በተለይም ለነዚህ ለአራቱ ብለን መድረስ ወይም መስበክ፣ መሪነት፣ መመከትና ማጥቃት እንዲሁም ደግሞ መርዳት የሚለውን ተልኳችንን ለመፈጸም የሚያስፈልጉንን ሁሉ ስልቶችን እየተከተልን እንሄዳለን። ዛሬ ያው በመጀመሪያ አስቀድሜ ፓናሊስቶቻችንን እንኳን ደህና መጣችሁ ማለት ፈልጋለሁ። እግዚአብሔር ይባርካችሁ። በእውነት እናንተ የቤተ ክርስቲያን ክብር ናችሁ፣ የቤተ ክርስቲያን አክሊል ናችሁ። በጣም ደስተኞች ነን ዛሬ ፈቃደኞች ሆናችሁ እዚህ በመካከላችን ስለተገኛችሁልን። አስቀድመን ያው ወደ መድረክ ከመጥራታችን በፊት ስለነሱ አጭር ነገር እናወራና ወደ መድረክ እንጠራቸዋለን ማለት ነው። ወንድም ታሪኩ ገብሬ በቀድሞ ስሙ ባህር ዳር ፖሊቴክኒክ ኢንስቲትዩት፣ አሁን ባህር ዳር ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ በአድቫንስ ዲፕሎማ ተመርቀዋል። ከአዲስ አበባ ባይብል ኮሌጅ በሥነ መለኮት ትምህርት ዘርፍ ቢኤ ዲግሪያቸውን ይዘዋል። በኢቫንጀሊዝም ኤንድ ሊደርሺፕ ከዊት ኮሌጅ ኤምኤ ዲግሪ ወይም ማስተርሳቸውን ሰርተዋል። በአሁኑ ወቅት ፒኤችዲ ዲግሪያቸውን በኢኖቬቲቭ አርባን ሊደርሺፕ ዙሪያ እየሰሩ ይገኛሉ። ባለትዳርና የአራት ልጆች አባት የሆኑት ወንድም ታሪኩ ገብሬ ላለፉት 30 ዓመታት በመሠረተ ክርስቶስ ቤተ ክርስቲያን በተለያዩ የአገልግሎት ዘርፎች በሙሉ ጊዜ አገልጋይነት ሲያገለግሉ የቆዩ ሲሆኑ በአሁኑ ወቅት ከ2021 ጀምሮ በሆርን ኦፍ አፍሪካ ሚኒስትሪ የአፍሪካ ሪጂናል ዳይሬክተር ሆነው እየሰሩ ይገኛሉ። መጋቢ አቢ ምሻው በአዲስ አበባ ዩኒቨርሲቲ ጥቁር አንበሳ ሜዲካል ስኩል የሕክምና ትምህርታቸውን እየተከታተሉ በነበረበት ወቅት እግዚአብሔር ያሰማቸውን አንተ ሐኪም ቤት ሁን እኔ ሐኪም ሆናለሁ የሚለውን መለኮታዊ ድምፅ በመታዘዝ የሕክምና ትምህርታቸውን አቋርጠው ወደ ሙሉ ጊዜ አገልግሎት የገቡ መጋቢ ናቸው። በወንጌል አማኞች የምርጦቹ 7000 ቤተ ክርስቲያን ተካይና ዋና መጋቢ ናቸው። የጊዮን ሚኒስትሪ መስራችና ዳይሬክተር መጋቢ አቢ ምሻው በሀገር ውስጥና ከሀገር ውጭ የመሪዎች ስልጠና ላይ ተጋባዥ ተናጋሪና ብዙ ተጽዕኖ ያላቸውን መሪዎችን ያስነሱ መጋቢ ናቸው። ዶክተር ዘገዬ ቸርነት ከአዲስ አበባ ዩኒቨርሲቲ ቴክኖሎጂ ፋካልቲ በአርኪቴክቸር ኤንድ አርባን ፕላንቲንግ የመጀመሪያ ዲግሪያቸውን አግኝተዋል። ከኢንዲያን ቴክኖሎጂ ኢንስቲትዩት በአርኪቴክቸር ዲዛይን ማስተርሳቸውን ሰርተዋል። በስፔሻል ዲዛይን ስትራቴጂስ ኤንድ አርባኒዝም ዘርፍ በጀርመን ሃምበርግ በሚገኘው ሃንፋን ሲቲ ዩኒቨርሲቲ ፒኤችዲያቸውን አጠናቀዋል።
በስነ ህንፃና ስነ ከተማ ዘርፍ ለሀገራችን ለዓለማችን ብዙ አስተዋጽኦ እያበረከቱ የሚገኙ ሲሆኑ በአሁኑ ወቅት በአዲስ አበባ ዩኒቨርሲቲ መምህርና ተመራማሪ የትምህርት ክፍሉ ኃላፊ እንዲሁም የአዳጊ ከተሞች የምርምር ክፍል ኃላፊ ሆነው እያገለገሉ ይገኛሉ። ዶክተር ፈቃደ ታደሰ ከዓለማያ ዩኒቨርሲቲ አግሪካልቸራል ኮሌጅ በፕላንት ሳይንስ የመጀመሪያ ዲግሪ አግኝተዋል። ኢንግላንድ በሚገኘው በሆርቲካልቸራል ሳይንስ ባዝ ዩኒቨርሲቲ የማስተርስ ዲግሪያቸውን ሰርተዋል። በኢትዮጵያ ቴዎሎጂ ኢንስቲትዩት አዲስ አበባ በቴዎሎጂ ዲግሪያቸውን ይዘዋል። ዩኤስኤ ሲያትል ከሚገኘው ባክ ዩኒቨርሲቲ ዶክትሬታቸውን አግኝተዋል። ላለፉት 18 ዓመታት በመንግስታዊና መንግስታዊ ባልሆኑ ድርጅቶች የተለያየ የሥራ ክፍል በአመራርነት ደረጃ አገልግለዋል። ዶክተር ፈቃደ ታደሰ በአሁኑ ወቅት በቴዎሎጂካል ኮሌጅ በመምህርነት የተለያዩ መጽሐፍትን በመጻፍና በመተርጎም እያገለገሉ ይገኛሉ። ወንድም ለማ ደገፋ ከአዲስ አበባ ዩኒቨርሲቲ በትምህርት አስተዳደር ዘርፍ የመጀመሪያ ዲግሪያቸውን አግኝተዋል። ከኢትዮጵያ ቴዎሎጂካል ስኩል በቢብሊካል ስተዲ ኤንድ ቴዎሎጂ ዘርፍ የማስተርስ ዲግሪያቸውን ይዘዋል። ከዳላስ ባፕቲስት ዩኒቨርሲቲ በማኔጅመንት የማስተርስ ኦፍ አርትስ ዲግሪያቸውን አግኝተዋል። ከ2022 ዓ.ም ጀምሮ ዩኤስኤ አሜሪካ በሚገኘው ኦሜጋ ግራጁዌት ስኩል በሊደርሺፕ ዶክትሬት ትምህርታቸውን እየተከታተሉ ይገኛሉ። የኢትዮጵያ ወንጌላውያን ቤተክርስቲያን ህብረት ተባባሪ ዋና ጸሐፊ ሆነው ያገለገሉ ይገኛሉ። የዳላስ ባፕቲስት ዩኒቨርሲቲ የክብር አምባሳደር የሆኑት ወንድም ለማ ደገፋ በወርልድ ቪዥን ኢንተርናሽናል በቦርድ ዳይሬክተርነት ከፍተኛ አስተዋጽኦ እያበረከቱ ይገኛሉ። በሊደርሺፕ፣ በሕፃናት አስተዳደግ፣ በማህበራዊ ጉዳዮች ዙሪያ ከ34 በላይ መጽሐፍትን ጽፈው ያበረከቱ ሲሆኑ የተለያዩ የጥናት ወረቀቶችንም በተለያዩ ሐሳቦች ላይ አቀርበዋል። ያው የመጀመሪያው ጥያቄ ፓነሊስቶቻችን አይ ቲንክ ጥያቄው ደርሷቸዋል። የመጀመሪያው ጥያቄ የከተማን ትርጉም ከመረዳት ብንጀምር ለዲስከሽኑ ፍሎ ጥሩ ነው ብለን ስላሰብን ከተማ ማለት ምን ማለት ነው? ይሄ አካዳሚክ ትርጉሙንም በደንብ እንዲነግሩን ዶክተር ዘገየን በዚህ ጥያቄ ላይ መጀመሪያ እንዲናገሩ እድሉን ሰጣቸዋለሁ። ጀስት ፍሬምወርኩን ለማስቀመጥ እያንዳንዳችሁ 5 ደቂቃ እንድትናገሩና ከዚያ በኋላ ታይሙን በደንብ ማኔጅ እንድናደርገው በዚህ ፍሎ እንዲያደርግ ጠይቃቸዋለሁ። አሁን ዶክተር ዘገየን የከተማ ትርጉሙና መገለጫዎቹ ምንድን ናቸው? ይሄ የከተማ ትርጉም ደግሞ በመጽሐፍ ቅዱስስ እንዴት ነው የተተረጎመው? ምን አይነት እይታ አለ መጽሐፍ ቅዱስ ስለ ከተማ የሚለውን እንዲያብራሩልኝ መጀመሪያ ዶክተር ዘገየን ጋብዛቸዋለሁ። መጀመሪያ አመሰግናለሁ በዚህ ጉዳይ ላይ ዲስካሽን ማድረግ ስለወደዳችሁ እና ይሄን ኦርጋናይዝ ስላደረጋችሁ። ምክንያቱም ኢትዮጵያ በተለይ ወይም በአብዛኛው ደግሞ አፍሪካ በዋናኛነት የገጠር ስርዓተ ህይወት የሚከተል ህዝብ ስለሆነ እንደገና ግን አሁን በቅርቡ ደግሞ በፍጥነት እየከተመ የመጣ አህጉርም ሀገርም ነው ያለ የምንኖርበት እና ይሄንን ጉዳይ በቅጡ መረዳት ለየትኛውም ስራ ይጠቅማል። በተለይ ደግሞ ለወንጌል ስራ የሚጠቅም ይመስለኛል። ከተማ እንግዲህ ከተለያየ ዳይሜንሽን ወይም አቅጣጫ ምንነቱን መገንዘብ ይቻላል ወይም ማሰብ ይቻላል። በአብዛኛው ግን የጥግግት ስፍራ እንደሆነ ይታወቃል ወይም ይታሰባል። ኮንሰፕቹዋሊ እናውራ ብንል ከተማ ፕራይማርሊ የአብሮነት መድረክ ነው ብዙ ጊዜ እኛ የምንለው። ከገጠር አንጻር ስናየው ሰዎች ከተለያየ ስፍራ መጥተው ተጠጋግተው የሚኖሩበት ነው። እንግዲህ
ከስፔስ አንጻር ስናየው ማለት ነው። ከኢኮኖሚ አንጻር ደግሞ ስናየው ከተማ ከግብርና ሌላ የሰው ልጅ የመኖሪያ መሰረቱ ወይም ኢኮኖሚክ መሰረቱን ዳይቨርሲፋይ አድርጎ ቀይሮ በዋናነት በንግድና በተለይ ደግሞ ከዘመናዊው ዓለም ዘመን በኋላ ስናይ ደግሞ በንግድና በማኒፋክቸሪንግ ወይም በተለያዩ የስራ ዘርፎች ተሰማርቶ እርስ በርስ ሰው ተቆራኝቶ ሳይወድ በግዱ ማለት ነው ስራ ተከፋፍሎ ተረዳርቶ የሚኖርበት ስፍራ ማለት ነው። ብዙ ጊዜ በደንብ ከተማን የምንረዳው ከገጠር አንጻር ስናየው ነው። ገጠር በተለይ በቤተሰብ ደረጃ ወይም በጎሳ ሰዎች ተደራጅተው ኑሯቸውን ይገፋሉ። መሰረታዊ የኢኮኖሚ ስርዓታቸው እርሻ ነው። መከተም ወይም ወደ ከተማ ስንመጣ ግን ከዚህ የኢኮኖሚ ስርዓት ሸሽተው ወይም ተቀይረው ልዩ ልዩ የኢኮኖሚ መሰረት አበጅተው እርስ በርስ ስራ ተከፋፍለው አሁን እንኳን ስታስተዋውቁን አንዱ አስተማሪ አንዱ እንደዚህ ያልን ነው የምንኖረው። ስለዚህም የከተማም ሰው እንደዚህ እርስ በርስ ስራ ተከፋፍሎ ተደጋግፎ የሚኖርበት ቦታ ነው ከኢኮኖሚ አንጻር ስናየው። ሌላ የምናየው ደግሞ ከአስተዳደር አንጻር ነው። ከአስተዳደር አንጻር ደግሞ ከተሞች እንደምታውቁት የፖለቲካ ማዕከሎች ናቸው። ህዝብ ተጠጋግቶና በህብረት ሲኖር ስርዓት ማበጀት ይጠበቅበታል። እንደ መንጋ ሊኖር አይችልም። ስለዚህ ስርዓትና ህግ አበጅቶ መኖር ይጠበቅበታል። ወይም አባት ወይም የጎሳ አለቃ የሚመራው አይሆንም። ኒውትራል የሆነ ህግና ስርዓት ያስፈልገዋል። ህግ አስከባሪ ያስፈልገዋል። ፖሊስ የሚባለውም ሀሳብ ራሱ ከከተማ ጋር የተቆራኘ ሀሳብ ነው ወይም እንስሳ ሀሳብ ነው። ያው ታስቡት ራሱ ቃሉ ፖሊስ ነው። ሜትሮፖሊታን የምንለው ራሱ የተቆራኘ ነገር ነው ከከተሜነትና ከከተማ ጋር። ከአስተዳደራዊ ስርዓትም አንጻር ከገጠር ተበታትኖ ከሚኖር ህዝብ በጎሳና በቤተሰብ ኪንሺፕ መሰረት አድርጎ በባህላዊ ስርዓት ከሚመራ ማህበራዊ ስርዓት ወጥቶ ኒውትራል የሆነ ህግ አበጅቶ ህግን አስከባሪ አበጅቶ የሚኖርበት ስፍራና ስርዓት ነው። በመጨረሻ ደግሞ ከማህበራዊ ስርዓት ነው from the dimension of culture ደግሞ ስናየው ከተማ የባህል ማዕከል ነው። ብዙ ሰው ባህል አሁን ቅድም ወንድሜ ወግ ሲያቀርብ ባህል ስርዓት ከገጠር የሚመጣ ይመስለዋል። ነው ከተማ የባህል የሐሳብ የእውቀት የቴክኖሎጂ ማዕከል ነው። ሃይማኖቶችን እንኳን ምለን ገረፍ ብናደርግ ኦልሞስት ሁሉም ሃይማኖቶች ከከተማ ነው የሚነሱት። ምክንያቱም የሰው ጥግግት ያለበት ስፍራ ስለሆነ የሐሳብ ፍጭት ያለበት ስፍራ ስለሆነ ኮንቲኒየስ የሆነ ካልቸራል ኢኖቬሽን ኤንድ ሪኖቬሽን ያለበት ስፍራ ነው ከተማ ብለን የምንለው ማለት ነው። ትርጉም አኳያ እንዲሁ ጥቂት ግልጽ ለማድረግ ከተማ የሚለው ስም ከተመ ከሚለው ግስ የወጣ ነው እና ከተመ ማለት አንድ ቦታ ሰፈረ፣ ተደራጀ፣ ተስፋፋ የሚል ትርጓሜን ይይዛል እና ሰዎች ከተለያየ አቅጣጫ መጥተው የሚሰፍሩበት የሚቀመጡበት ነው። ተጨማሪ እንዲሁ ከትርጉም አኳያ ሌላው ግን መጽሐፍ ቅዱሳዊ ደግሞ አንድምታው ምንድነው? እሱ ከተማ በእግዚአብሔር እቅድና ዓላማ ውስጥ ያለ የታላቁ ትእዛዝ ማስፈጸሚያ በእግዚአብሔር ሐሳብና እቅድ ውስጥ ያለ ተቋም ነው ከተማ። በዘፍጥረት ምዕራፍ 1 ላይ ነው የምንጀምረው የከተማን ታሪክ። እግዚአብሔር ሰውን በመልኩና በአምሳሉ ከፈጠረ በኋላ የሰጠው ትእዛዝ አለ። ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም። ይሄ ትእዛዝ ከከተማ ውጪ በሌላ በምንም ሊሰራ አይችልም። ብዙ ተባዙ በገጠርም በከተማም ያለ ነው። ግን ምድርን ደግሞ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም የሚለው ይሄንን መለኮታዊ ትእዛዝ ለማስፈጸም የከተማ ሐሳብ ጥንትም ሲጀመር በእግዚአብሔር እቅድና ዓላማ ውስጥ ያለ ነው።
ዘፍጥረት ላይ የጀመረው የዚህ የከተማ ሐሳብ ተግባራዊ የሆነው ዘፍጥረት 1 ላይ የተነገረው ዘፍጥረት 4 ላይ ቃየን ከእግዚአብሔር ሐሳብ ጋር ተቃርኖ ለእግዚአብሔርም የማይገባ መልስ መልሶ ቅጣት እንዳለበት ሲነገረው በጸጸት በሽሽት እያለ እግዚአብሔር ይቅርታና ምሕረት እንዲያደርግለት ሲጠይቀው መጽሐፍ ቅዱስ ቃየንን ያገኘው ማንም እንዳይገለው ምልክት አደረገበት ይላል። ያ ምልክት ምኑ ላይ እንደሆነ መጽሐፍ ቅዱስ ምንም አይናገርም። አንዳንድ ጠበብቶች ወይም ደግሞ በጉዳዩ ላይ ጥናት የሚያጠኑ ሰዎች እግዚአብሔር ከተማን እንዲሰራ ምሪትን ሰጠው በሚል ነው የሚተረጉሙትና የመጀመሪያውን ከተማ የሰራው ቃየን ነው። ከሰራትም በኋላ ድርጅት ቀጠለ። እዛ ውስጥ ነው የሥራ ክፍፍልም ሁሉ ከዛ በኋላ የመጣው። ይሄኛ ዲቪዥን ኦፍ ሌበር ዘመናዊ ግኝት ወይም ደግሞ ከኢንዱስትሪ አብዮት በኋላ የመጣ ይመስለናል። ግን ዘፍጥረት 4 ላይ ነው ዲቪዥን ኦፍ ሌበር የተፈጠረው ከቃየን በኋላ ከመጡት ትውልዶች። እዛ ጋር ግን አንድ ነገር እንዲሁ ለመጨመር የምፈልገው ቃየን ከተማውን ከሰራ በኋላ የሴኪዩሪቲ ኢሹ ነው ማጠናከር የተጀመረው እና ከተማውንም ደግሞ በልጁ ስም እንደሰየመው መጽሐፍ ቅዱስ ይናገራል። እና የከተማ ጉዳይ ማህበራዊ ነገር ብቻ ሳይሆን የእግዚአብሔር አጀንዳ እንደሆነ መጽሐፍ ቅዱስ ዘፍጥረት ላይ ይጀምርና ኦል ዘ ዌይ በነቢያትም መጽሐፍ፣ በታሪክም መጽሐፍ፣ በመዝሙራትም፣ በትንቢት መጽሐፍቶች፣ አዲስ ኪዳንም ደግሞ በሁሉም ውስጥ የተጠቀሰ ትልቅ ግብአት ነው በመጽሐፍ ቅዱስ ውስጥ። አንዳንድ ሰዎች 1250 አንዳንዶች 1400 ጊዜ ያህል ከተማ ተጠቅሷል ይላሉ። እና የት ጋ ነው የሚያበቃው? ዘፍጥረት ላይ የተጀመረው የከተማ ሐሳብ የት ጋ ነው የሚያበቃው? ራእይ 21 ላይ ነው የሚያበቃው። እና የከተማ ጉዳይ እንደው ከማህበራዊ ጉዳዮች ጋራ ከታሪክ እና ከንግድ ጋራ ብቻ የምናያይዘው ሳይሆን የእግዚአብሔር ዘላለማዊ አጀንዳ የተጀመረበትም የሚፈጸምበትም ማዕከል ነው። ለዚህ ነው በመዝሙራትና በተለያዩ ቦታዎች እግዚአብሔር ከተማን ካልጠበቀ ጠባቂዎች በከንቱ ይተጋሉ የሚለው ሐሳብ የገባው። እግዚአብሔር ከዛም አልፎ ከተሞቼ ብሎ ይጠራል። እና ለከተማ ደግሞ ያለው ስስ ልብና እንዲሁ ኮንሰርኑ በየት ተገልጿል? በነነዌ ከተማ ላይ ተገልጧል። ሰዎች በንስሐ ወደ እግዚአብሔር ሲመለሱ እግዚአብሔር ምሕረትን አደረገ። ከተማ የኮንሶሊዴሽን የሰው ኑሮ መገለጫና ግለሰባዊ ብቻ ሳይሆን ማህበራዊ ኮምፕሌክሲቲው መገለጫ አካል ስለሆነ በየመጽሐፉ እናገኘዋለን። ሁለት ተቃራኒ የሚመስሉ ሀሳቦች አሉ በዚህ አስተሳሰብ። አበሾች፣ ኢትዮጵያ አፍሪካውያን ስለሆነን ብዙ ጊዜ የሚመስለን መጀመሪያ ገጠር ነበር ሁሉም ሰው፣ ከዛ በኋላ ቀስ ብሎ እየከተመ ይሄዳል። ይህ አንደኛው ሃይፖቴሲስ ነው። ስለዚህ ዴስቲኒው ወደ ከተሜነት ነው። እነሱም የጻፉት ፕሪያምብል ላይ አሁን የዓለም ሕዝብ ከ50% በላይ ከተማ ነው የሚኖረው ብለን ስናስብ ድሮ ገጠር ነበር ማለት ነው የሚኖረው የሚል አስተሳሰብ እናስባለን። ሌላኛው ሃይፖቴሲስ ግን አይደለም። መጀመሪያ ከተማ ነበር፣ ምን እንደተፈጠረ አይታወቅም። ተበታትኖ ወደ ገጠር ተሰደዋል። ከዛ በኋላ አሁን ምናልባት እየተሰበሰበ ነው የሚልም አስተሳሰብ አለ። የኢትዮጵያን ሲቪላይዜሽን እንኳን ብናይ የአክሱማይት ኢምፓየር የከተማ መንግስት ነው። የግሪክ የከተማ መንግስት ነው። የግብፅ የከተማ መንግስት ነው። የሜሶፖታሚያ የከተማ መንግስት ነው። የቻይና የጃፓን የከተማ መንግስታት ነበሩ። መንግስት የሚለው ኮንሰፕት ራሱ የመጣው ከከተማ ነው። ከቃል አንጻር እሳቸው ያነሱት በእንግሊዝኛ በአማርኛ በጣም ደካማ ነው። ምክንያቱም የከተማ ሲቪላይዜሽንን ስላጣን ቋንቋን ስቀላቅልም ይቅርታ እንድትሉ የምጠይቀው ለዛ ነው። ደካማ የሆነ ኮንሰፕቹዋሊ ደካማ የሆነ ሀሳቦች ነው ያሉ። ያው ከተማ ያሉት እሳቸውም ያነሱት ፖይንት በተለይ ከሚሊተሪ ካምፔን ጋር የተያያዘ ስለሆነ መከተም መሰረታዊ የሆነ ነገር ልናገኝ አልቻለም። መናገሻ፣ መዲና፣ እነዚህ ነገሮችን እንጠቀማለን። ከቋንቋ አንጻር ግን በእንግሊዝኛው ብንጠቀም ሲቲ፣ ሲታዴል፣ ሲቪላይዜሽን፣ ሲቪታስ እነዚህ አንድ መሰረታዊ ሀሳብ ያላቸው ናቸው። ስለዚህ የሰው ልጅ ታሪክ ከመጽሐፍ ቅዱስ ውጭ ሆነን የሰው ልጅ ታሪክ ተጨብጦ የሚደሰኮርበትና የሚኖርበት ጭብጥ ማለት ነው። ለዚህ ነው አርኪኦሎጂስቶች የሰው ልጅ ታሪክ ወደኋላ ሄደው ለማጥናት ሲፈልጉ ቆፍረው ከተማን ለማግኘት የሚሞክሩት።
ታሪክ፣ ፍልስፍና፣ ሃይማኖት፣ ሐሳብ በሙሉ ክሪስታላይዝ አድርጎ የምናገኘው በዚህ ስራ ላይ ስለሆነ ማለት ነው። መሰረታዊ ነገር ግን ከታሪክ አንጻር ብቻ ሳይሆን ከሃይማኖት አንጻር ስናይ ከተሞች የሃይማኖት ማዕከል ስለሆኑ ግዑዝ አካላቸው ብቻ ሳይሆን በአምልኮ አጸዶች በምን የሚቀመረው ሐሳባዊ ይዘታቸው ራሱ በአምልኮ ሐሳብ ነው የሚቀረጸው። ህግጋቱ ራሱ ተሰብስቦ ላለ ሰው ነው የተሰጠው ከሙሴ ህግ ጀምሮ። ስለዚህ አሁን የድሮዎቹን ከተሞች ስናስብ መካከሉ ላይ ትልቅ የአምልኮ አጸድ አለ። ግሪክ ብንሄድ እንደዚያ ነው። ክርስቲያን ማለት አይደለም ግን ኤኒዌይስ ስለ አምልኮ ማለት ነው። በኋላ ግን በተለይ ከኢንዱስትሪያል ሪቮሉሽን በኋላ እና ደግሞ ከመጀመሪያው የክርስትና ፍንዳታ በኋላ መንገድ ራሱ ተርሚኔት የሚያደርገው በቤተክርስቲያን ላይ ነው። ከተማ የት እንዳለ የምታውቀው በቤተክርስቲያን ነው። even your mind map is established by church። ከዚህ ደግሞ አልፈው ይሄ ግዑዙ ያልሆነውን የህግ፣ የፖለቲካ፣ የአስተሳሰብ ጽንሰ ሐሳብን ራሱ ደግሞ የቀመረው የከተማ አስተሳሰብ ነው። እዚህ ውስጥ ምን ያህል ጨዋታ ተጫውቷል የወንጌል ሐሳብ ውስብስብ ጥያቄ ነው። እንግዲህ ተመልሰን የምናየው ሊሆን ይችላል። አመሰግናለሁ። ትንሽ ልጨምር ፈልጌ ነው። ከቢብሊካል ፖይንት ኦፍ ቪው ሁለት ነገር አለ። አንደኛው ፍጥረት ነው። እግዚአብሔር ከምንም ሰውን ፈጥሯል። ሁለተኛው ደግሞ ስለ ባህል እናነሳለን። ካልቸር ደግሞ ሰው የሚፈጥረው ቋንቋ ነው። የሚፈጥረው ደግሞ ቁስ ነገር ሊፈጥር ይችላል። and then part of it is ከተማ ነው። ስለዚህ ባይ ላርጅ አሁን ጠቅለል ያለውን ነገር ስናስብ ሁለት ጠቅለል ያለውን የመጽሐፍ ቅዱስ ሐሳብ ለማየት ብንሞክር በአንድ መልኩ መጀመሪያ ትእዛዝ ሲሰጣቸው በዘፍጥረት ምዕራፍ 1 ከ26 ጀምሮ ባለው ሰውን በመልኩ ፈጠረው ካለ በኋላ ባረካቸው ይላል። ብሌሲንጉን እነኛን 4 ብዙ ተባዙ፣ ምድርን ሙሏት፣ ግዟት የሚለውን ለሁለት ልናየው እንችላለን። የመጀመሪያው ፓርት ይሄ ፍሩትፉልነስ በውስጥ ያለ ማንነት ነው የሰጣቸው። የተባዙ መልቲፕላይ። ከዛ በኋላ ግን ምን ይመጣል? ምድርን ሙሏት ይላል እንግዲህ እና ከዛ ግዟት ይላል። ገቨርናንስ አለ። ምድርን ሙሏት የሚለው ቃል በጣም እስከ መጨረሻው የቀጠለ ለሰው ልጅ እግዚአብሔር ያለውን አጀንዳ የሚያሳይ ነው። ምን ማለት ነው? ያለ እናንተ ምድር ጎዶሎ ናት ማለት ነው። የሚሞላት there is something ከሰው የሚወጣ ምድርን ቅርጽ የሚያስይዝ ነገር አለ። እንደን ምናልባት አይዲያል የሆነ ኤክስፕሬሽን የከተማ ግንባታ ነው። ስለዚህ ከዩኒተሪ ዩኒፎርም አይነት ማንነት ወጥተው ዳይቨርስ የሆነ ነገር እንዲፈጥሩ ከነሱ። ስለዚህ ምንድነው የምናየው? የሰው የመፍጠር በውስጥ እግዚአብሔር የሰጠው የመፍጠር ማንነት የሚገለጥበት አንዱ ክሬቲቪቲ የሚገለጥበት የተለያየ አይነት እናነሳለን። ሰውና አምላክ በምን ይመሳሰላሉ? አንዱ አይዲያል ነገር ሰው የመፍጠር ብቃት አለው። ከተማ የመፍጠር ብቃት፣ ካልቸር የመፍጠር ብቃት አለው። እግዚአብሔር ሰውን ፈጠረ፣ ሰው ደግሞ ካልቸር ይፈጥራል እና ልዩ ልዩ ነገር ይፈጥራል። ይሄ በመኖሪያ ህንፃ ይገለጣል፣ በሚበላው ነገር ይገለጣል፣ በቋንቋ እድገት ይገለጣል፣ በከተማ ግንባታ ይገለጣል ማለት ነው። ግን throughout the Bible ስናይ የመታዘዝ መገለጫ ሆኖ እናየዋለን። በአንድ መልኩ ሄዶ ሲሞላ ምድርን የጎደላትን ሲያሳካ፣ በሌላ መልኩ ደግሞ የአመፅ መገለጫ ሆኖ እናየዋለን። ለምሳሌ የባቤል ስቶሪ አለ። ስማችንን እናስጠራው አሉ አይደለም? የሄዱት ምንድነው? እግዚአብሔር ቀንቶ አይመስለኝም። በእነሱ ፈም የሚቀና አምላክ ሆኖ አይደለም። ግን ዋናውን የተፈጠሩበትን ማንዴት ዲቬት አደረጉ። ኢምፕረስ የሚያደርጉትም ማንንም አይመስለኝም፣ ራሱን ኢምፕረስ ለማድረግ ነው። አሁን የአመፅ የሚመጣው እዚህ ላይ ነው። ከተሞች የአመፅም ቦታ ናቸው ማለት ነው። ኢናዝማቸስ ሰዎች የተፈጠሩበትን ማንዴት ካልቸር ክሬት በማድረግ ሲቲ ክሬት በማድረግ እንደሚገልጡ ሁሉ ከተማ ደግሞ ከዛ በተቃርኖ ልክ እንደ የባቤል ስቶሪ አይነት አመፅም ጭምር የሚገልጹበት ቦታ ነው ማለት ነው ከቢብሊካል ነገር አንጻር። ስለዚህ ሁለቱንም ነው የምናየው። የመታዘዝ መገለጫ የምናያለን፣ የአመፅም ቦታዎች ናቸው እንደምናያቸው።
የአመፅም ከእግዚአብሔር ሐሳብ እቅድ ውጪ የሆኑ ባቤሎች ይገነባሉ ማለት ነው። በተቃርኖ ከእግዚአብሔር የፍጥረት አጀንዳ በተቃርኖ ሲገለጡ እናያለን። እና እንዲሁ ጠቅለል ባለመልኩ ከተማ ምንድነው ካልን ዳይቨርሲቲ ነው። ዳይቨርሲቲ የእግዚአብሔር ፍጥረት ልዩ ነው። ወደ ገጠር ከመጣን ዩኒፎርሚቲ እናያለን። የቋንቋ ተመሳሳይነት እናያለን። የባህል ተመሳሳይነት እናያለን። የሚበላው አንድ አይነት ነው። አንድ አይነት ነገር ነው። ሁለቱም ነው ግን አንድነት እናያለን። ልዩነት እናያለን። እና ከዚህ አንጻር ሲግኒፊካንት ነገር አላቸው ማለት ነው። እንግዲህ በኋላ እንመጣበት ይሆናል። ግን ለምሳሌ የወንጌል የሄደበትን የመጀመሪያውን ሴንቸሪ ስንመለከት ቢች ሄዶቹ የመግቢያ ቦታዎቹ እዚህ መጽሐፍ ቅዱስ የተጠቀጠሉን በሙሉ ፕሮሚነንት ሲቲስ ነበሩ፣ ከተሞች ነበሩ። መግቢያ ቦታ እዛ ቦታ ላይ እንታዘዛለን። እዛ ቦታ ላይ ደግሞ አለመታዘዝን እንበቀላለን። የምንበቀልበት ቦታ ነው ማለት ነው። የምናስተካክልበት ቦታ ነው የጎደለውን። ምክንያቱም ምድርን ሙሏት የሚለው ቃል ፊል ዲ ኤርስ የሚለው ቃል የተከታይ ነገር አለው። ግዟት የሚል የኪንግደም አጀንዳ አለው። የእግዚአብሔርን ሰማያዊ አስተዳደር ወደዛ ከተማ ምንጠራ ከሆነ በእግዚአብሔር ፕሪዲዛይን መሰረት ከተሞች መሰራት አለባቸው ማለት ነው። ይሄ እንግዲህ ማህበራዊውን ይመለከታል፣ እንደገና ኢኮኖሚውን ይመለከታል፣ አስተዳደሩን ይመለከታል፣ መንፈሳዊውንም የሚመለከት ጉዳይ ነው ማለት ነው። እና ስለዚህ በአጭር ቃል በባይብል ውስጥ እንግዲህ ቅድም ገልጸውታል ዶክተር። እንግዲህ ወደ 1000 ምናምን ከተጠቀሰ አቨሬጅ ባይብል የዛኑ ያህል ፔጅ ነው ያለው። anything from 1200 እስከ 1300-1400 ነው እንደ ቋንቋው። በየፔጁ አለ ማለት ነው። ቬሪ ኢምፖርታንት። በእያንዳንዱ ፔጅ ፍሊፕ ስናደርግ ከተማ የሚለውን እናገኛለን። ስለዚህ በጣም ሴንተር ፒስ ነው ማለት ነው።